ሰላም ተማሪዎች እንዴት ናችሁ? ዛሬ የተገናኘነው እንግዲህ በ2017 ዓ.ም የጂኦግራፊ ማትሪክ ፈተና ላይ እጅግ ጥንቃቄ ልታደርጉ የሚገባችሁና ራሳችሁንስ ምን ያክል እነዚህን ቦታዎች ከበር አድርጌያለሁ ብላችሁ እንድጠይቁ የሚያስችሉ ኤግዛም ቡካችን ላይ ኢንትራንስ ትሪክስ ያዘጋጀው የጂኦግራፊ ኤግዛም ቡክ አለ። ከ2014 እስከ 16 ያሉ ጥያቄዎችን አካቶ የተዘጋጀ ኤግዛም ቡክ ነው እና እዚህ ኤግዛም ቡክ ላይ እያንዳንዱን ጥያቄዎች በእያንዳንዱ ቻፕተሮች እየከፋፈልን አካተናል እና ለመሆኑ በየዓመቱ የሚደጋገሙ ጥያቄዎች ምን ይመስላሉ? መልሶቻቸውን አንሰራም፣ ግን እነዛ ቦታዎች ናቸው እያልኩኝ እነዛ ቦታዎችን ቢያነባ አንድ ተማሪ ምን ያክል ሊመልስ እንደሚችል እየነገርኳችሁ ነው ማልፈው። ዛሬ እስከ ፍጻሜው አብራችሁ ይቆዩ። ማስታወሻ ይዛችሁ በጥንቃቄ ተከታተሉ። ወዲያውኑ ሄዳችሁ ራሳችሁን ፈትሹ። እኔ እነዛን ቦታዎች ምን ያክል ብቁ ነኝ ብላችሁ ራሳችሁን ጠይቁ። ብቁ ከሆናችሁ ፈተና ላይ ገብታችሁ በትንሹ ማለፊያ ነጥብ መምጣት ትችላላችሁ። 9ኛ ክፍል ዩኒት 1 ነው የመጀመሪያው። እንግዲህ 9ኛ ክፍል ዩኒት 1 ላይ የወጡ ጥያቄዎችን ስንመለከት አንድ ተማሪ ከመጀመሪያው ጥያቄ ስንጀምር የጂኦግራፊ ዴፊኒሽንን ነው የያዘው። ሁለተኛው ደግሞ ብራንች ኦፍ ጂኦግራፊ ላይ ነው የወጣ። ሶስተኛ የጂኦግራፊ ስኮፕ ላይ ነው። ከዛ አሁንም ቀጠለና ይሄኛው ደግሞ ኔክስት ይር ነው 2015 ዓ.ም ነው። ይሄም ብራንች ኦፍ ጂኦግራፊ ላይ ነው። አሁንም ብራንች ኦፍ ጂኦግራፊ ላይ ነው። ምን ያክል እንደሚመሳሰል ተመልከቱ። ከዛ ደግሞ 9ኛ ክፍል ላይ ስለ ማፕ ቤዚክ ኮንሴፕት አለ አይደለ? ማፕ ላይ ያሉ ማርጂናል ኢንፎርሜሽኖች፣ የማፕ ስኬል ምንድን ነው፣ ግሬድ ሪፈረንስ ምንድን ነው የሚሉ ቤዚክ የሆኑ የማፕ ኮንሴፕቶች አሉ። እነሱ የሚወጡበት ፓርት ነው እና ይሄኛው ከዩኒት 2 ያለ ቶፒክ ነው። ወደ ዩኒት 1 በስተት ተካቶ ነው። ዩኒት 2 ላይ ነው ያለው ይሄኛው ጥያቄ 9ኛው ጥያቄ እና ሉክ የ9ኛ ክፍል ዩኒት 1 ጥያቄ ለመመለስ ሶስት እና አራት ነገሮች ነው ማወቅ የሚጠበቅባቸው። አንደኛ ጂኦግራፊን ዲፋይን ማድረግ። የተለያዩ ሳይንቲስቶች የሰጡት ዴፊኔሽን አለ። እነሱን ከራሳችሁ ዴፊኔሽን ጋር አዋቅራችሁ አካታችሁ መያዝ መቻል፣ መረዳት መቻል። በራሳችሁ አረዳድ የጂኦግራፊ ብራንቾች አሉ፣ ግልጽ አድርጎ መለየት። ጂኦግራፊ ስኮፕ አለው፣ ሊሚት አለው። ጂኦግራፊ የሚያጠነው የመሬት ውጨኛውን አውተር ሰርፌስ ኦፍ እርዝን ነው። የአውተር ሰርፌስ ደግሞ የተገደበ አይደለም። አውተር ሰርፌስ የምንለው ከክረስት ይዞ ጀምሮ ክረስት አይደል ውጨኛው ክፍል፣ ከክረስት ይዞ ጀምሮ አትሞስፈር የእርዝን አትሞስፈር ሁሉ ያካተተ ነው። በእነዚህ ስር ነው የጂኦግራፊ ስኮፕ የሚወሰነው ብላችሁ መረዳት መቻል። የጂኦግራፊን ስኮፕ መረዳት፣ ጂኦግራፊ ብራንቹ እና ከሌሎች ሳይንሶች ጋር ያለውን ኢንቴግሬሽን ማወቅ፣ ስለ ማፕ ቤዚክ የሆነ እውቀት መኖር፣ ስለ ስኬል፣ ስለ ማርጂናል ኢንፎርሜሽን ቤዚክ የሆነ እውቀት መኖር። ፔሪድ አለቀ። ይሄ ነው የሚጠበቅባችሁ። ይሄ ነው። 9ኛ ክፍል ዩኒት ደግሞ ስንመጣ እነዚህ ከ10ኛ 2014 ዓ.ም ላይ የወጡ ከኩዌሽን ነምበር 14 ጀምሮ እስከ ኩዌሽን ነምበር 12 ድረስ ያሉት ጥያቄዎች የወጡት ኦልሞስት 3 ጥያቄዎች የወጡት ምን ላይ ነው? ኢንዶጀኒክ እና ኤግዞጀኒክ ፎርስ ላይ። ኢንዶጀኒክ ኤንድ ኤግዞጀኒክ ፎርስ ታውቃላችሁ መቼም። ኢንዶጀኒክ እና ኤግዞጀኒክ ፎርስ የሚባሉ የመሬትን አውተር ሰርፌስ የውጨኛውን ክፍል የሚቀይሩ ለውጥ እንዲከተል የሚያደርጉ ሁለት ኃይሎች አሉ። ውስጣዊ እና ውጫዊ ኃይሎች ናቸው። ውስጣዊ ኃይሎች የምንላቸው እነማን ናቸው? ፎልዲንግ፣ ፎልቲንግ፣ ኤርዝኩዊክ፣ ቮልካኖ ናቸው። ውጫዊ ኃይሎች የምንላቸው ደግሞ ዴኖዴሽን አለ። ከዛ ዴኖዴሽን በሁለት ነገሮችን ይይዛል አይደለ? ኢሮዥን እና ዌዘሪንግን ይይዛል። ዌዘሪንግን ደግሞ ከፍለን እንመለከተዋለን። የአፈር አለ፣ የነፋስ አለ፣ የነፋስ አለ፣ የውሃ አለ። እንደዚህ እያለን ከፋፍለን እንመለከታቸዋለን። ኬሚካል ዌዘሪንግ አለ። በዚህ መልኩ አይነት እያንዳንዱን ዲቴል እነዚህ ሁለቱን ኃይሎች ዲቴል መያዝ። ዲቴል ለምሳሌ ቮልካኖ ከሆነ ቮልካኖ ምንድን ነው? ታይፕስ ኦፍ ቮልካኖ፣ ኢትዮጵያ ውስጥ ያለው የቮልካኖ ሁኔታ ምን ይመስላል? ዲቴል መመልከት ማለት ነው። በቃ ይህን ትይዛላችሁ ማለት ነው። ቀጥሎ ይህን ካየን በኋላ የምናልፈው ወደ ማን ነው? ከዛ ደግሞ በጣም ብዙ ጥያቄዎች የሚይዙት እነማን ናቸው? ክላይሜት ኤንድ ዌዘር የሚል ቶፒክ አለ። ክላይሜት ኤንድ ዌዘር የሚል ቶፒክ አለ። ክላይሜት እና ዌዘር ምንድነው ልዩነታቸው? ክላይሜት ማለት የአንድ አካባቢ አጭር ጊዜ
የረጅም ጊዜ ዌዘር ድምር ውጤት አቬሬጅ ነው። ዌዘር ደግሞ የአጭር ጊዜ ሜቢ ክላይሜት እስከ አንድ ዲኬድ እና እስከ 30 ዓመት አካባቢ ድረስ የሚደርስ ነው። ወይም ደግሞ የአንድ ጄኔሬሽን እድሜ ያክል የሚይዝ ነው። ተጠንቶ ያን ያክል ሁሉ የረጅም ጊዜ የአንድ አካባቢ የአየር ሁኔታ ክላይሜት ይባላል። ዌዘር ደግሞ የአጭር ጊዜ በየቀኑ ተቀያሪ ሲዝናል ሊሆን ይችላል። እና እነዚህ ክላይሜት እና ዌዘርን አፌክት የሚያደርጉ ነገሮች አሉ። ከቦታ ቦታ እንዲለያዩ የሚያደርጉ ነገሮች አሉ። ከዛ ደግሞ እነሱን ኮንትሮል ለማድረግ የሚያስችሉ ኮምፖናንቶች ወይም ኤሌመንቶች አሉ። እነዚህ እነማን ናቸው? እነ ዊንድ፣ እነ ኦሽን ከረንት፣ እነ አልቲቲዩድ፣ እነ ላቲቲዩድ፣ እነ ክላውድ ከቨር። እነዚህን ነገሮች እያንዳንዱን ዲቴል መረዳት፣ ከእነሱ ጋር ተያይዞ ያሉ ኮንሴፕቶችን በሙሉ መረዳት መቻል ነው። እዚህ ላይ የወጡ ጥያቄዎች ደግሞ ስንመለከት በአሁን 1 ዓመተ ምህረት ላይ ብቻ ነው ያየን ያለን 2014 ዓመተ ምህረት ላይ ብቻ ከጥያቄ ቁጥር 12 ጀምሮ ከጥያቄ ቁጥር ክላይሜት ክላሲፊኬሽንን ሳንጨምር ብለን ብናቆመው ራሱ እስከ 15 ኦልሞስት 3 ጥያቄ ማለት ነው በአንድ ዓመት ብቻ። ክላይሜት ክላሲፊኬሽንን ሳንጨምር ብቻ ኮንትሮል ኤሌመንቶቹን ብቻ ብንል። ከዛ ደግሞ ክላይሜት ክላሲፊኬሽን አለ። ክላይሜት በሶስት ዋና ዋና መንገዶች ክላሲፋይ ተደርጎ እናገኘዋለን አይደለ? ክላይሜትን አንደኛ ጥንታዊ ግሪካውያን የሚከፍሉበት 3 መንገዶች ናቸው። እነዛ የታወቁ መንገዶች ናቸው። ከዛ ሚስተር ኮፐን የከፋፈላቸው ወደ 5 የሚደርሱ 6 የሚደርሱ ኤቢሲዲኢ እና ኤች ብለን የምንከፍላቸው መንገዶች አሉ። ከዛ ደግሞ ግሎባል ክላይሜት ክላሲፊኬሽን አሉ። እነሱን ደግሞ የተረዳ ተማሪ እነሱን ከፍላችሁ ዝም ብሎ መቀመጥ ሳይሆን ኢትዮጵያ ውስጥ ደግሞ ያለው ክላይሜት ክላሲፊኬሽን አለ። በ5 ውርጭ፣ በረሃ፣ ደጋ፣ ቆላ፣ ወይና ደጋ ብለን የምንከፍለው እነሱ ደግሞ እዛ ላይ ደግሞ በጣም ብዙ አይነት ጥያቄዎች ደግሞ መተው እናገኛለን ማለት ነው። ብዙ አይነት ጥያቄዎች መተው እናገኛለን። ሶ ስለ ክላይሜት ክላሲፊኬሽንም በደንብ ማወቅ መቻል አለባችሁ። ጥያቄ ያተኩርበታል። ሌላኛው እዚህኛው ዓመት ላይ በደንብ የወጣው ጥያቄ ምን አይነት ጥያቄ ነው? ከጂኦሎጂካል ታይም ስኬል ጋር የተያዙ ጥያቄዎች ከጂኦሎጂካል ታይም ስኬል ጋር የተያዙ ጥያቄዎች። ጂኦሎጂካል ታይም ስኬል ሲነሳ ጥንታዊ ቲዎሪዎች ናቸው የሚነሱ አይደለ? ጂኦሎጂካል ታይም ስኬል ማለት እርዝ እና ሌሎች ላይፍ ፎርሞች እንዴት መጡ ከኢቮሉሽን ጋር ያገናኘዋል አይደለ? ከዛ እንዴትስ ቆጠር ናቸው እድሜያቸው ይሄን ያክል ሚሊዮን ይሄን ያክል ቢሊዮን የምንለው በምንድን ነው ስንል 2 ቲዎሪዎች ያስቀምጣል። አብሶሊት እና ሪሌቲቭ ዴቲንግ ብሎ ያስቀምጣል። አብሶሊቱ እንዴት ነው የሚሰላ፣ ሪሌቲቭ እንዴት ነው የሚሰላ? 3 ፕሪንሲፕሎች አሉ ለሪሌቲቭ ፕሪንሲፕል የሚሆኑ እነ ኦሪጂናል ሆሪዞንታሊቲ ፕሪንሲፕል፣ ሌሎች 2 ፕሪንሲፕሎች አብሮ ይነሳሉ። እነሱን እያንዳንዱን ዲቴል መረዳት። ከዛ ደግሞ 4ቱን ኢራዎች ጂኦሎጂካል ታይም ስኬል በኢራ ይከፋፈላል። ኢራዎች ደግሞ ፔሪድ አላቸው። ሶ ስፔሻሊ የቅርብ ጊዜ የሆኑ ፔሪዶች ኳተርናሪ እና ተርሻሪ ፔሪድ ምን የተከናወነባቸው ናቸው? ፓሌozoic ሜሶዞይክ ላይ ሴኖዞይክ ላይ ምን ተከናወነ የሚለውን ዲቴል መረዳት። ከዛ ደግሞ ወደ አለቶች እንመጣለን። አለቶችን እንግዲህ ስናነሳ መሬትን ስንመለከት የመሬት መዋቅር እንግዲህ በ3 መዋቅር የተከፈለ ነው። እዚህ እቺ ውስጥ የምናያት ኮር ነች። የኮርም ውስጣዊ ክፍል ኢነር ኮር ትባላለች። እቺ ኢነር ኮር ይባላል። ኢነር ኮር። ከዛ ከፍ ብሎ ያለው ደግሞ ብርቱካናማ ቀለም አድርገው ኦተር ኮር ይባላል። ኢነር ኮሩ ሶሊድ ነው ባይዘው። ኢነር ኮር የሚባለው ሶሊድ ነው። አውተር ኮሩ ግን በጣም ሊኩዊድ ነው። ለምን ሶሊድ ሆነ ምናምን? ቢኮዝ ኦፍ ፕሬሸር ምን ያክል ቫልዩ እንዳለው ቅጥቅጥ አድርገን ሪቪዥናችን ላይ በደንብ ተነጋግረናል። ሶ ይሄ አውተር ኮር ነው። ከዛ ከሱ ከፍ ስንል ደግሞ ማንትል የሚባለውን ክፍል እናገኛለን። ማንትል የምንለውን ክፍል ይሄንን ክፍል እናገኛለን። ከ21 ኪሎ ሜትር ጀምሮ ወደታች ከእሱ ጀምሮ ያለው ክፍል ማለት ነው ማንትል የሚባለው። ከዛ ይሄ እኛ የምኖርበት አውተር ሰርፌሱ ደግሞ እስከ 7 በውሃ አካባቢ፣ በደረቅ መሬቶች ደግሞ እስከ 21 ኪሎ ሜትር አካባቢ ያለው ደግሞ የውጨኛው ክፍል ደግሞ በጣም ስስ ክፍል ነው።
ይሄኛው ክፍል ደግሞ እዚህ ጋር ስስ የሆነ ክፍል አለ። ይሄኛው ደግሞ ክረስት ይባላል ማለት ነው። ጂኦግራፊ በጣም ፎከስ አድርጎ የሚያጠናው ስለዚህኛው ነው። እነ ኮር እና ሌሎቹ ወይም ደግሞ ቶታሊ ክረስትም ቢሆን መሬት ስር ተቆፍሮ ስለሚወጡ ነገሮች ዲቴል የሚያጠናው ጂኦሎጂ ነው እንጂ ጂኦግራፊ ሞስትሊ ፎከስ የሚያደርገው አውተር ሰርፌሱ ከክረስት ላይ እና ከክረስት ውጭ ስላሉ ነገሮች ነው። እና ስለ አለቶች ያጠናል ጂኦግራፊ። አለቶችን ከሚገኙበት ነገር አንጻር በሶስት እንከፍላቸዋለን። ሰዲሜንታሪ እንላለን፣ ሜታሞርፊክ እንላለን፣ ኢግኒየስ እንላለን። በእሳተ ገሞራ ምክንያት ከስረኛው የመሬት ክፍል ወደ ላይ የወጡ ኢግኒየስ ይባላሉ። በአንጻሩ ደግሞ ድሮ የሆነ ነገር የነበሩ በኋላ ላይ ከጊዜ ሂደት የተለወጡ ፎርማቸውን ስትራክቸራቸውን የቀየሩ ደግሞ ሜታሞርፊክ ይባላሉ። በአንጻሩ ደግሞ ከሆነ ቦታ ተነስተው ሌላ ቦታ ሄደው የተከማቹ ቦታቸውን የቀየሩ ደግሞ ሰዲሜንታሪ አለት ይባላሉ። እና እያንዳንዱን እነዚህን ነገሮች መረዳት መቻል አለብን ማለት ነው። እንዳልኳችሁ አሁን ጂኦሎጂካል ታይም ስኬል ወሳኝ ነው። ጂኦሎጂካል ታይም ስኬል ወሳኝ ነው እንዳትረሱ። ይህን ካየን በኋላ አሁንም ክላይሜት ክላሲፊኬሽን ነው ይሄ ጥያቄ የምትመለከቱት 2014 ዓ.ም ነው። ጂኦግራፊ ላይ እንደዚህ አይነት ጥያቄ ሁሌ ጠብቁ። እኛ እንኳን እስካሁን ከሰጠናቸው 2 ሞዴል ፈተናዎች ላይ ያካተናል። አሁን 3ኛው ላይ የማካተነዋል ይህንን አይነት ጥያቄ ማለት ነው። እንደዚህ አይነት ጥያቄዎች እጅግ ወሳኝ ናቸው። በየአመቱ አይቀሩም። ሜቢ ያልተረዳ ተማሪ ምንድን ነው ይሄ ስል ምናምን ብሎ ያለፉት፣ ግን በጣም ሲምፕል የሆነ የጂኦግራፊ ተማሪ በቀላሉ ተረድቶ ሊሰራቸው የሚችል ናቸው። አንድ የጂኦግራፊ ተማሪ በአእምሮ ላይ ቶሎ ብሎ እንደዚህ አይነት ጥያቄዎች ሲመጡበት የእርዝን ምስል ይስል እና ከዛ ላቲቲዩዶቹን ከፋፍሎ የትኛው ቦታ ምን አይነት ካራክተር አለው፣ የትኛው ቦታ ግሎባል ክላይሜት ክላሲፊኬሽኑ ምን ይመስላል፣ እዚህ ቦታ ደዘርት የሚባለው ምን አይነት ነው፣ ግራስላንድ ምን አይነት ነው፣ ዴሲዴስ ፎረስት ታይጋ የሚባለው ምንድን ነው ባህሪያቸው ብሎ ያጠና ተማሪ በቀላሉ ይሰራል ማለት ነው። እና ከዚህ ውስጥ ብዙ ጊዜ ወቅቶቹ ለምሳሌ ይሄ ጁን፣ ጁሊ፣ ኦገስት ተመሳሳይነት ነገር ይታይባቸዋል። ጁን፣ ጁሊ፣ ኦገስት በእኛ ምንድን ናቸው? በእኛ በኢትዮጵያውያን እነዚህ ሰመር ናቸው፣ በጋ ሰመር ነው ናቸው። በእነሱ ደግሞ ዛያር ዊንተር ናቸው። እነዚህ ዊንተር ናቸው። ዊንተር ማለት ክረምት ማለት ነው። በእነሱ ዊንተር ክረምት ነው፣ በእኛ ሰመር ነው የሚባሉ። ሶ ወርዶቹ እንዳይሸውዷችሁ ፕሊዝ። እዚህ ጋር የምትጠቀሙት ዊንተር ለክረምት ነው፣ ሰመር የሚለው ለበጋ ነው። ይህን ከተረዳችሁ በቀላሉ መስራት ትችላላችሁ። እና ሁለት ነገሮች ነው ፎከስ የምታደርጉት፣ ቴምፕሬቸር እና ፕሬሲፒቴሽን ወይም ሬንፋሉን ታያላችሁ። አንድ አካባቢ ከፍ ያለ ቴምፕሬቸር ቁጥር ካስመዘገቡ በሆነ ወራቶች ላይ ወይም ለምሳሌ ይህን ቦታ ተመልከቱት፣ ጂ ላይ ያለውን ተመልከቱ። 15፣ 16፣ 17 በጣም ተቀራራቢ ነው። በጣም ከፍተኛ ሙቀት አይደለም፣ 20 እና 30 ዲግሪ ምናምን አይደለም። ሶ በረሃማ አይነት አይደለም ማለት ነው። ከበረሃማነት ይልቅ እውነት ነው ሙቀት ነው፣ እንዲሁም በበጋም በክረምት የማይቀንስ አይነት ሙቀት ያለው ነው። እንዲሁም ይሄ ለየት የሚያደርገው ሬንፋሉን ስንመለከተው ግን የሆነ ነገር ይነግረናል። የዝናብ መጠኑን ስናየው የሆኑ ወራቶች ላይ በጣም ትንሽ ነው፣ በጣም ዝቅተኛ ነው፣ በጣም ዝቅተኛ ነው። የሆኑ ወራቶችን ግን ለይቶ ከፍ ይላል፣ የተወሰነ ከፍ ይላል ማለት ነው። የተወሰነ ከፍ ይላል ማለት ነው። አሁን ከዚህ ምን እንረዳለን ማለት ነው? የዝናብ መጠኑ ትንሽ ነው። ምክንያቱም ለምሳሌ ኢትዮጵያ ውስጥ አካባቢ ያለውን የዝናብ መጠን ስንመለከተው ከ1500 ሚሊ ሜትር በላይ ነው ብለን ተመልክተናል። ይሄ የመካከለኛ እና የሰሜን ምዕራብ ቦታዎች በሙሉ ምስራቅ አካባቢ ከዚህም ወርዶ 300 አካባቢ የሚደርሱ ቦታዎች አሉ። አፋር አካባቢ ያሉ ቦታዎች እና በዚህ መልኩ መረዳት አይቶ ደዘርት ነው እንዲህ ብሎ ለማለት አንድ ሰው በጣም ዝቅተኛ የሆነ ቴምፕሬቸር የሚመዘገብ እንትን ከፍ ያለ ቴምፕሬቸር እና ዝቅተኛ ለምሳሌ የቴምፕሬቸሩ መጠን ተመልከቱ። ይሄንኛው ኤች ላይ ኑና ሉክ ከኤች ይልቅ እንዲሁም ኤል በጣም አፕሮፕሬት ነው። 26፣ 27፣ 29 ዲግሪ ሴንቲግሬድ 34 ሁሉ 35 ሁሉ የሚደርስ ቴምፕሬቸር ያለበት በጣም ከፍ ያለ ሙቀት። የዝናብ መጠኑን ተመልከቱ ምን ያክል ትንሽ እንደሆነ
ከፍ ያለው የዝናብ መጠን 60 ቤት ነው። ከ150 ሚሊ ሜትር በታች ነው። አሁን ይህ ከቀዝቃዛ በረሃ ጋር ከእነ ቱንድራ ጋር ይጋጭብናል። ነገር ግን እነ ቱንድራ ዝቅተኛ ዝናብ ቢኖራቸው በአንጻሩ ሙቀታቸውን በጣም ዝቅተኛ ነው፣ ኔጋቲቭ ነው መሆን የነበረበት። ስለዚህ ይህ በረሃ ደዘርት ነው ብለን እንመልሳለን። በዚህ መልኩ የሚሰሩ ተረድተን የምንሰራቸው ጥያቄዎች አሉ። አይተን ይህማ ታይጋ ነው፣ ይህማ ትሮፒካል ዞን ነው ምናምን ብለን እንድንመልስ የሚያስችል። ለምሳሌ ትሮፒካል ዞን በምን እንደሚታወቀው የዝናብ መጠኑ ከፍ ያለ ነው። የዝናብ መጠኑ በሺዎች የሚቆጠር ነው። በአንጻሩ ደግሞ ቴምፕሬቸሩ ሙቀት ነው። ሁለቱን የሚያማከለ ከሆነ ይሄ ትሮፒካል ነው እንላለን። በዚህ መልኩ የምንሰራቸው ጥያቄዎች ናቸው። በየአመቱ አይቀሩም፣ በየአመቱ አሉ። እንዳትረሱ፣ ይህን ነገር በደንብ ያዙ እና አታክብሩት። ውስብስብስብ የምታደርጉትን ነገር ተው። ከዚሁ ጋር ተያይዞ ለምሳሌ ሬንፋል፣ አሁን ሬንፋል አንደኛው ኮንትሮሊንግ ኤሌመንት ነው። ዌዘር ኤንድ ክላይሜትን አፌክት የሚያደርግ ነገር ነው። ከዛ ሬንፋል አሁን ሲነሳ ዴፊኔሽኑ አለ። አብዛኞቹ የዓለማችን ቦታዎች ያላቸው የዝናብ ሁኔታ አለ። ከዛ ይህን ብሎም አያውቁም። አሁንም ታይፕስ ኦፍ ሬንፋል ብሎ በሶስት ከፍሎ ፍሮንታል የሚባል፣ ሳይክሎኒክ፣ ኮንቬክሽናል፣ ኦሮግራፊክ ብሎ በግልጽ ያስረዳናል። ለምሳሌ ኮንቬክሽናል የሚባለው አብዛኞቹ የዓለም ቦታዎች የሚዘንበው ነው። በአንጻሩ ደግሞ ፍሮንታል የሚለው ደግሞ ሞቃቱ አየር ብቻ። ሳይክሎኒክ የምንለው ምን አይነት ነው? ውሃማ አካላቶች ላይ እንትን ሲል ይኸውላችሁ። አሁን ኮንቬክሽናል የሚባለው ምን አይነት ነው? ፀሐይ የሆኑ መሬት ላይ እጽዋቶች ላይ በምታርፍበት ጊዜ የሞቀው አየር ቶሎ ይነሳና የሞቀው አየር ከቀዘቀዘ በኋላ ሲመለስ እሱ ኮንቬክሽናል ዝናብ ይባላል። ሳይክሎኒክ ደግሞ ውሃ አካባቢ ላይ ያለው ከፍተኛ የሆነ ሙቀት የሚያገኝበት ጊዜ ውሃ አካባቢ ላይ ያለው እንትን ተኖ ወደ ላይ ይወጣል እና ተራራማ ቦታዎች አካባቢ ሄዶ ይከማቻል። ይሄ ቀዝቃዛ አየር ነው፣ ሄዶ ይከማቻል። በዛ መልኩ እንደገና እንትን ብሎ የሚመለስ ከሆነ እሱ ሳይክሎኒክ ይባላል። ፍሮንታል የምንለው ደግሞ የሁለቱ ሚክስ ነው፣ የሳይክሎኒክ እና የኮንቬክሽናል። የቀዘቀዘውና የሞቀው አየር ከተለያየ ቦታ እንትን ካለ በኋላ እዚህ ጋር ዋርሞ እዚህ ጋር እንትን ሆኖ መካከል ላይ ፍሮንታል የሚባል ላይን አለ። በእሱ መካከል የሚዘንብ ከሆነ እንደዛ አይነት ሀሳቦች ናቸው እና እያንዳንዱ ላይ ለምሳሌ የሳይክሎኒክ ዝናብ የሚዘንብባቸው ቦታዎች እንትና ናቸው፣ የፍሮንታል ዝናብ የሚያገኙ እንትና ናቸው ብሎ በግልጽ ስለሚያስቀምጥ እሱን ነገር ላይ ትኩረት ማድረግ ይጠበቅባቸዋል። ያ እነዚህ አሁን እስካሁን ያየናቸው በሙሉ 2014 ዓ.ም ላይ፣ የሚቀጥለው ዓመት ደግሞ 2015 ዓ.ም ደግሞ አሁን ያልኳቸውን ቦታዎች ይደግማቸዋል ማለት ነው። ኮንትሮል ኤሌመንቶቹን፣ ጂኦሎጂካል ታይም ስኬሉን በደንብ አድርጎ እንትን ይላል። እነዚህን በደንብ አድርጎ እያነሳ ያልፋል ማለት ነው። ይኸውት አሁን ያየናቸውን ነገሮች ይደግማቸዋል። 16 ላይም በተመሳሳይ ኢንዶጀኒክ እና ኤዞጀኒክ ፎርሶች ምን ያክል ብቁ ነው ብላችሁ ጠይቁ። እንግዲህ የዚህ ዓመት ኢንትራንስ አፍሪካ የሚለው ቦታዎች ላይ ብዙም አያተኩርም፣ ምክንያቱም ኮመን ስለተባለ ብዙም አያተኩርም። አሁን ደግሞ 9ኛ ክፍል ዩኒት 3 ላይ ልውሰዳችሁና 9ኛ ክፍል ዩኒት 3 ኢኮኖሚክ አክቲቪቲ ነው። ማህበረሰቡ ምን ይሰራል ነው፣ ምን እየሰራ ይተዳደራል የሚለው ላይ ነው ሀሳቡና ስለ ኢኮኖሚክ አክቲቪቲ ሲያወራ በየጊዜው የማይቀሩ ኢኮኖሚክ አክቲቪቲዎች በአራት ይከፈላሉ። ፕራይመሪ፣ ሰከንዳሪ፣ ተርሺያሪ፣ ኳተርናሪ ተብሎ እነዚህ ለይቶ መያዝ፣ እያንዳንዱን ለይቶ መያዝ። ኢትዮጵያ ውስጥስ በዓለም ሀገራት፣ ታዳጊ ሀገራት፣ ያደጉ ሀገራት ያለው ዲስትሪቢዩሽን ያለው ፐርሰንቴጅ ምን ይመስላል የሚለውን በደንብ ለይቶ መያዝ መረዳት። ስለ ተፈጥሮ ሀብቶች በሁለት እንደሚከፈሉ ናቹራል ሬኖዌብል እና ነን ሬኖዌብል ተብሎ እንደሚከፋፈሉ አይነት እንትኖችን በደንብ መያዝ እና ደግሞ ስለ ሰትልመንት እጅግ ወሳኝ ነው። የህዝብ አሰፋፈር ምን ይመስላል በከተማና በገጠር ስፔሻሊ እንደ ዓለም አቀፍ የሆነው የህዝብ አሰፋፈር ምን ይመስላል? የትኞቹ የዓለማችን ቦታዎች ናቸው በጣም ደንስሊ ፖፑሌትድ የሆኑ፣ በአንጻሩ ደግሞ ስፓርስሊ ፖፑሌትድ የሆኑ የተበታተኑ ቦታዎች? ኢትዮጵያ ውስጥ ደግሞ የደቡብ አካባቢ ወላይታ፣ ጋሞ ምናምን ቦታዎች በጣም ጥቅጥቅ ያሉ በሰዎች የተሞሉ ናቸው።
በአንጻሩ ደግሞ ወደ ምስራቅ አይነት ቦታዎች ደግሞ እንትን ናቸው። ብዙ ለሆላንድ ቦታዎች ደግሞ ብዙ አይደሉም። ብዙ የሰው ሰትልመንት የለባቸው። ሃይላንድ ቦታዎች ላይ ብዙ ሰው አለ። እነዚህን ነገሮች በደንብ ለይቶ መያዝ። ሰትልመንት ጥያቄ ይወጣበታል። እና ይህንን ነገር ትይዛላችሁ። ኢኮኖሚክ አክቲቪቲ ይኸውላችሁ አሁን 2014 ወጣ አይደለ? 15 ላይ እዚህ ጋር ወጥቷል። 15 ላይ ወጥቷል ማለት ነው። 15 ላይ ማስታወሻ እያዛችሁ ነው ብዬ ተስፋ አደርጋለሁ። ወደ ቀጣዩ ቻፕተር ደግሞ ስናልፍ ዩኒት ግሬድ 9 ዩኒት 4 ደግሞ የሚያወራው ስለምንድን ነው? ስለ ፖሊሲ ነው። ፐብሊክ ኤንድ ፖሊሲ ሪሌትድ ኢሹ ይላል። የዚህ ቻፕተር ርዕስ እንደዛ ነው የሚለው እና ስንት ነገሮች ናቸው መሰላችሁ እዚህ ቦታ ውስጥ የሚነሱት። አንደኛ ፐብሊክ ኢሹ ተብለው ከሚነሱ ቶፒኮች መካከል ኤች አይቪ ኤዲስ ነው ቀድሞ የሚነሳው። ስለ ኤች አይቪ ኤዲስ ሲነሳ ኤች አይቪ ኤዲስ ዓለም ላይ ያለው የስርጭት ሁኔታ ምን ይመስላል? ከዛ ደግሞ ኢትዮጵያ ውስጥ ያለው የስርጭት ሁኔታ ምን ይመስላል? ኤች አይቪ ኤዲስ እንዴት እንከላከለው በምን መልኩ ምናምን የሚለውን ነገር ሲምፕል የሆነ ሀሳብ ነው። እሱም መያዝ፣ ኢምፓክቶቹ ኢኮኖሚክ ኢምፓክት አለው፣ ሶሻል ኢምፓክት አለው። እሱን ነገር ለይቶ መመልከት ያስፈልጋል። ከዛ ይሄ መጀመሪያው ነው። ሁለተኛው ደግሞ ፖሊሲ ሪሌትድ ኢሹ ነው። ፖሊሲዎች ሶስት አይነት ፖሊሲዎች ናቸው እዚህ ጋር ያሉት። አንደኛ ኢኮኖሚ ፖሊሲ አለ። ኢኮኖሚ ፖሊሲ ዓለማችን ላይ ያሉ ኢኮኖሚ ፖሊሲዎች ምን ይመስላሉ? ኢትዮጵያ ውስጥ ያለው ምን ይመስላል? ኢትዮጵያ ለትምህርት ያላት ፖሊሲ ምን ይመስላል? ለግብርና ያላት ፖሊሲ ምን ይመስላል? ፔሪድ ይሄ ነው። ከዛ ጎሎች አሉ። የእንትን ፕሮግራም የግሪን ሌጋሲ ፕሮግራም የእንትን ጎል የሚባሉ እቅዶች አሉ። እነሱን መመልከት ይጠበቅባቸዋል። 10ኛ ክፍል ዩኒቷን በምንገባበት ጊዜ ሜቢ በዚህ ዓመት እንደዚህ አይነት ጥያቄ ላይ መጣ ይችላል። ኮመን ዩኒት አይደለም ተብሎ ሊቀር ይችላል እንጂ በየዓመቱ የማይቀረው ያው ካውንተር ማፕ ይባላል። ይህ አይነት ማፕ ዜር አር ሶ መኒ ካይንድ ኦፍ ማፕ፣ ብዙ አይነት የካርታ አይነቶች አሉ። በሁለት እንከፍላቸዋለን፣ ትራዲሽናል እና ሞደርን ብለን። ትራዲሽናሉ ብዙ ናቸው። 4 ሚሊዮን የሚባሉ አሉ። እነዚህ ሸለቆዎችን፣ ተራሮችን በብዙ አይነት መንገድ ሃቸር ብዙ አይነት አሉ ትራዲሽናል የነበሩ። ከዛ ደግሞ ዘመናዊ የሚባለው ተወዳጅ የሆነው የካውንተር ማፕ ነው። ካውንተር ማፕ የምንለው በላይኖችን ብቻ በማቀራረብ እና በማራራቅ አንድ ቦታ ላይ ተራራ አለ፣ አንድ ቦታ ላይ ያ ቦታ ሜዳ ነው፣ ያ ቦታ እንትን ነው ብለን እንድንለይ የሚያስችለን ካውንተር ማፕ ተብሎ ይጠራል። እንዴት እንደምትሰሩ ዩቲዩብ ቻናላችን ላይ ታገኙታላችሁ። ፐብሊኩን የተለቀቁ 2 ቪዲዮዎች አሉ። እንዴት እንደምትሰሩ እንደዚህ ጥያቄዎች የሰራ ነው ቪዲዮ አለ፣ ቼክ ማድረግ ትችላላችሁ። እና እንደዚህ አይነት ጥያቄዎች በየጊዜው ይመጣሉ። ኦልሞስት በየዓመቱ አሉ ማለት ይቻላል እነዚህ አይነት ጥያቄዎች። በዚህ ዓመት ግን የመምጣት ቻንሳቸው ዝቅተኛ ነው። 10ኛ ክፍል ዩኒቱ ቅድም ያልናቸው ቶፒኮችን በደንብ ትኩረት ማድረግ ይጠበቅባቸዋል። ከ9ኛ ክፍል ዩኒቱ ጋር በጣም መመሳሰል ስላለ ነው። የመጀመሪያው ቅድም የነገርኳችሁ ከክላይሜት ጋር የተያዙ ሀሳቦች፣ ይህም ቦታ ያጠሩት ክላይሜት ናቸው። ክላይሜት ክላሲፊኬሽን ምን ይመስላል? የነ ኮፐን የጥንታዊ ግሪኮች ክላሲፊኬሽን በደንብ ጥያቄዎች ይወጡበታል 12ኛ ክፍል ላይም ስላለ። ከዛ ደግሞ ክላይሜት ቼንጅ ጋር የተያዙ ሀሳቦች ከዛ ደግሞ ከክላይሜቲክ ዞን ጋር የተያዙ ሀሳቦች ኢትዮጵያ ውስጥም ወርልድ ዋይድ የሆኑ ሀሳቦችም ይንጸባረቁበታል ማለት ነው። በጥያቄ በደንብ ይወጡበታል። እኔ ምን ላይ ነው ያለሁት ብላችሁ ራሳችሁ መጠየቅ ይኖርባቸዋል። የተፈጥሮ ሀብቶች የሚል ቶፒክ አለው። ኢትዮጵያ ውስጥ ሆነ ቶታሊ በዓለም ደረጃ ያሉ ስፔሻሊ ሶይል የሚለው ቶፒክ ትልቅ ቶፒክ ነው። ሶይል ታይፖች አሉ። ወደ 7 የሚደርሱ ሶይሎች አሉ። እነዛ ሶይሎች እያንዳንዳቸው ሉክ 2015 ዓ.ም ላይ ሶይል ላይ መጥቷል። 14 ላይ መጥቷል ማለት ነው። ታይፕ ኦፍ ሶይል ላይ መጥቷል እና እንደዚህ አይነት ነገሮችም ከግምት ውስጥ እያስገባችሁ ብታዩ ብዬ እመክራቸዋለሁ።
ቴምፕሬቸር እንዴት እንደምታሰሉ በባለፈው ስናይ ነበር አይደለ? አመታዊ፣ ወርሃዊ ሲሆን ሬንጅ እንዴት እንደምትሰሉ እያየን ነበር እና ይህን አሁንም መናገር እችላለሁ እዚህ ጋር የአንድን አካባቢ ቴምፕሬቸር እንዴት ነው ማወቅ የምንችለው ስንል ለምሳሌ እኔ ዛሬ ቀኑን ሙሉ 10 ጊዜ ለካው ያለውበትን ቦታ ቴምፕሬቸር ነበር። 10 ጊዜ ከለካው ውስጥ ሬንጅ ለማግኘት ምን አደርጋለሁ? ከትልቁ ላይ ትንሹን አቀናንሼ ዴይሊ ሬንጅ ወይም ደግሞ ዲዩሬናል ይባላል እሱን አገኛለሁ። ዲዩሬናል ሬንጅን እሱን አገኛለሁ ማለት ነው። ቀናንሼ ያገኘሁት ሬንጅ ነው የሚባለው። አቬሬጅ ወይም ደግሞ ሚን ፈልግ ከተባልኩ ደግሞ ለምሳሌ ዛሬ ከለካሁት ውስጥ ትልቁ 25 ትንሹ ደግሞ 5 ነው ልበል። ሬንጅ ከሆነ 25 ሲቀነስ 5 20 ነው። አቬሬጅ ወይም ሚን ከሆነ ደግሞ 25 ሲደመር 5 ትልቁና ትንሹን ደምሮ ለሁለት ማካፈል 15 ይመጣል ማለት ነው። በዚህ መልኩ እሰራለሁ። ወርሃዊ አቬሬጅ ስራ ከተባልኩ እንዴት ነው የማደርገው? ወርሃዊ አቬሬጅ ከተባልኩስ እንደዚህ የየቀኑን በ30 ቀን ሙሉ ሜቢ የፈረንጆች አቆጣጠር 31ም ሊሆን ይችላል 28 29ም ሊሆን ይችላል። በእነሱ እንትን እላለሁ በቀኖቹ ብዛት በየቀኑ እየሰራው ትልቅና ትንሹን አወጣና ምን አደርጋለሁ? አቬሬጅ እየሰራው ልክ እንደዚህ አስቀምጣለሁ። በኋላ ላይ የወሮቹን በሙሉ እደምርና በወር ውስጥ ላሉ ለቀኖች ብዛት ወሩ 31 ከሆነ ለ31 30 ከሆነ ለ30 28 ከሆነ ለ28 እያካፈልኩ እሰራለሁ ማለት ነው። አመታዊ ከተባልኩ ደግሞ አሁን በየወሮቹ ሰርቼ ያገኘሁትን አቬሬጅ ቴምፕሬቸር ደምሬ 12 አከፍላለሁ። በዚህ መልኩ መስራት እችላለሁ ማለት ነው። አመታዊ የሆነውን በዚህ መልኩ መስራት ይቻላል እና ከዚህ ጋር የተያያዙ ጥያቄዎች ሊመጡ ይችላሉ እና ቅድም ያልኳችሁ ጂኦሎጂካል ታይም ስኬል 10ኛ ክፍል ላይ በደንብ በስፋት አለ። 12ኛ ክፍል ላይም አለ። በእያንዳንዱ ኤራዎች ምን ተካሄደ፣ ሴኖዞይክ ላይ እንደ ዓለም ከዛ ደግሞ እንደ ኢትዮጵያ ምን ተካሄደ የሚሉት ነገሮችም ትኩረት የሚፈልጉ ናቸው። ጂኦሎጂካል ታይም ስኬል ቲዎሪዎች አሏቸው። ለምሳሌ ኮንቲኔንሻል ድሪፍት ቲዎሪ የሚባለው ምንድነው ሀሳቡ? ኢቪደንሶች አሉት። ኢቪደንሶቹ ምንድን ናቸው የሚሉትን ነገሮች በደንብ መያዝ ይጠበቅባቸዋል። ዜና 10ኛ ክፍል ዩኒት 3 አሁንም ስለ ፖፑሌሽን ነው የሚያወራው። በተለየ መልኩ ዜጋ ፖፑሌሽን ላይ ካልኩሌሽኖች አሉ፣ ፎርሙላዎች አሉ። እነዛን ፎርሙላዎችን መያዝ መቻል ይጠበቅባቸዋል። እኛ ከአሁኑ ሞዴልም በደንብ አካተናቸዋል። የአሁኑ ሞዴል ላይ ካልኩሌሽን የተካተቱት እነዚህ ፎርሙላዎች እና ቅድም ቴምፕሬቸር ያየናቸው ጥያቄዎች እነሱና አሁን ላይ ያሉት ፎርሙላዎች ናቸው። ካውንተሩን በዚህ ዓመት አላካተትነውም፣ የካውንተር ማፕ ጥያቄዎችን ማለት ነው። እና ቶታሊ ዓለም ላይ ያለው ምን ይመስላል? ዓለም ላይ ያለው የህዝብ አሰፋፈር ሁኔታ ምን ይመስላል? ምንም ቤዝድ አድርጎ ነው? ከተማ አካባቢ ያለው አሰፋፈር ከገጠሩ በምን ይለያል? የሚሉ ነገሮችን ወርልድ ዋይድ በሆነና ኢትዮጵያ ውስጥ ያለውን ነገር መረዳት መቻል አለባቸው። እና ቁጥሮች አሉ። እንደዚህ ግብር ይሰጣችሁና አንድ አካባቢ ቶታል ፖፑሌሽኑ ይሄን ያክል ነው፣ ከዚህ ውስጥ ይሄን ያክል ወንድ ይሄን ያክል ሴት አለ፣ ሴክስ ሬሾውን ስሩ፣ እዛ ቦታ ላይ ያሉ የወንዶችና የሴቶች መጠን ምን ይመስላል የሚለውን ኮምፔር አድርጎ አነጻጽሩ እንደማለት ነው። ከተማና ገጠር ይሄን ያክል አለ። ኤጅ ዲፔንደንሲ ሬሾ ማለት መሰላችሁ የአንድ አካባቢ ፖፑሌሽን ላይ ይሄ 15 ዓመት በታች ያለው ወጣት ነው፣ አይሰራም ነው የሚባለው፣ ጥገኛ ነው የሚባለው። በኢኮኖሚው ላይ ጥገኛ ነው። ከ65 ዓመት በላይ ያለውም ጥገኛ ነው፣ መስራት አይችልም ነው የሚባለው። እና እዛ አካባቢ ላይ ያለው የጥገኝነት መጠን ምን ይመስላል? ከ65 ዓመት በላይ ጡረታ ወጥቶ የሚቀመጥ ሰው ነው፣ ስራ ይሰራል። ገንዘብ አያመጣም፣ ግን ገንዘብ ይሻማል እንደማለት ነው። ከታች ያለውን በተመሳሳይ እዛ የዚህ ፖፑሌሽን ኤጅ ዲፔንደንሲ ሬሾ ምን ያክል ነው ተሰርቶ ይገኛል። ፎርሙላዎች አሉ ለእያንዳንዱ። እነዚያን ፎርሙላዎችን ለመያዝ ክሩዝ በርዝ ሬት፣ ክሩዝ ዲዝ ሬት፣ ግሮዝ እነዚህ ተርሞች በደንብ መረዳት እና ፎርሙላዎችን ይዞ መስራት። ከዛ አንድ አካባቢ ላይ በህይወት የተወለዱ ሰዎች እነዚህ ናቸው፣
የሞቱ እነዚህ ናቸው። ቶታል ኤሪያ ይሄን ያክል ነው። ከልቲቬትር ላንድ ይሄን ያክል ነው። ኤኒዌይስ እነዚህን ፎርሙላዎች በደንብ ያዙ። ሰፋ ያሉ ጥያቄዎችን ያ ሞዴል ላይ ያካተናል። ፕሊስ በደንብ ያዙ፣ ፎከስ አድርጋችሁ ስሩ በዚህ ዓመት። በየዓመቱ ጂኦግራፊ ላይ ግን ካልኩሌሽን ፓርቶች ቀርተው ያውቁ። በየዓመቱ ከዚህ በታች ያሉ ጥያቄዎች ነን ብላይንድ ለሆኑ ተማሪዎች ነው የተጠየቁት ይልና ወይም ደግሞ አይነ ስውር ተማሪዎችን አይጨምርም ብሎ በየዓመቱ 5 አንዳንዴም 10 የሚደርሱ ጥያቄዎች ይመጣሉ። ሶ ከነዛ መካከል ወይ ይሄ ነው ወይ ቅድም ያየነው ቴምፕሬቸሩ ነው። ሁለቱም ሊሆኑም ይችላሉ እና ፎከስ አድርጉ ፕሊስ። እየተናገርኩ ነው፣ ፎከስ አድርጉ። እና አሰፋፈሩ ኤዥያ አካባቢ ጥቅጥቅ ያሉ ቦታዎች እነዚህ እነ ፓኪስታን እነ ህንድ። በአንጻሩ ደግሞ ፖሊሲ አለ። 2 አይነት ፖሊሲዎች አሉ። አንዳንዶቹ እንዲወለድላቸው የሚፈልጉ ፕሮናታሊስት ይባላሉ። ደግሞ አንዳንዶቹ ደግሞ የህዝብ ቁጥር መቀነስ የሚፈልጉ እነ ህንድ አይነቶቹ አንቲናታሊስት አይነት ፖሊሲ የሚከተሉ አሉ። እነማን ናቸው? ሀገሮቹን መያዝ፣ ፖሊሲው በራሱ ምንድን ነው የሚለውን መመልከት ያስፈልጋል። ከዛ አሁንም ተመልከቱ፣ ይሄ ጥያቄ ሲመጣ እዚህ ጋር ሲመጣ ይሄ ጥያቄ ተመልከቱ። እንደዚህ ጥያቄዎች በየዓመቱ አሉ እና ምን ፈልጉ ነው የምንባል ስትሉ ሬቶችን ለምሳሌ ሞርታሊቲ ሬት፣ ግሮዝ ፖፑሌሽን ግሮዝ ሬቱ፣ የዚህ አካባቢ የእድገት መጠኑ ምን ያክል ነው፣ ክሩድ በርዝ ሬቱ እነዚህ መፈለግ። አሁንም ቀጠለ ታያላችሁ። 2016 ዓመተ ምህረት ላይ ቀጠለ። ሬት ኦፍ ኢሚግሬሽን፣ ፖፑሌሽን ግሮዝ፣ ሴክስ ሬሾ። በየዓመቱ እነዚህ አይነት ጥያቄዎች አይቀሩም። ክሩድ ዲዝ ሬት አሁንም ይመጣሉ። እነዚህ ጥያቄዎች ጥንቃቄ ወስዳችሁ እንድትሰሩ በቻልኩት መጠን እዚህ ቦታ ላይ አንድ ቪዲዮ እንደምለቅ ቃል እገባለሁ። ከፈተና በፊት አንድ ቪዲዮ ለቅላችኋለሁ። እያንዳንዱ ፎርሙላዎች አሰባስቤ እንዴት በቀላሉ እንደምትሰሩ ለማሳየት እሞክራለሁ። ዜና 10ኛ ዩኒት 4 ላይ ያለው ቶፒክ ደግሞ ስለ ኢኮኖሚክ ዲቨሎፕመንት ነው የሚያወራው። የአንድ አካባቢ ኢኮኖሚክ ዲቨሎፕመንት ምን ይመስላል የሚል ሀሳብ ነው የሚነሳው እና ሀገራት በሁለት ይከፈላሉ። ዲቨሎፒንግ እና ዲቨሎፕድ ተብለው ያደጉና በማደግ ላይ ያሉ ሀገራት ተብለው ይከፈላሉ። ለዚህም ደግሞ ዋነኛ መስፈርታቸው ኢኮኖሚያቸው ነው እና ኢኮኖሚ ዲቨሎፕመንት ኢዝ አብሶሉትሊ ዲፈረንት ፍሮም ኢኮኖሚክ ግሮዝ። ኢኮኖሚክስም ስለምትማሩ እሱን ብዙ እንትን አልልም። ግሮዝ የተለየ ነው። ይሄኛው ደግሞ አሁንም ከኢኮኖሚክ ከሰስተኔብል ዴቨሎፕመንት የተለየ እንደሆነ ማወቅ መቻል አለባችሁ። ኢኮኖሚክ ግሮዝ ማለት የአንድ ሀገር ለምሳሌ ህንድ በዓለም 4ኛዋ ኢኮኖሚ ህንድ ነች። ህዝቡ ግን በጣም ድሃ ነው። አብዛኛው ህዝብ የህንድ ህዝብ ድሃ ነው። ለምን? ጀስት ፎከስ ያደረገው ኢኮኖሚክ ግሮዝ ላይ ቁጥር ላይ ብቻ ስለሆነ ያ ሁሉ ሰው ምን ያክል ያቺ ሀገር ምን ያክል ነገር ታመርታለች ወይም ደግሞ የምርቷ ቫሊዩ ምን ያክል ነው ጂዲፒዋ የሚለው ኢኮኖሚክ ግሮዝን ይወስናል። ኢኮኖሚክ ዲቨሎፕመንት ደግሞ ስንመጣ እዛ ሀገር ላይ ያሉ ዜጎች ስታንዳርድ ኦፍ ሊቪንጋቸው፣ የትምህርት፣ የኢንፍራስትራክቸር አገልግሎት፣ የአኗኗር ህይወታቸው፣ ላይፍ ኤክስፔክታንሲ ሬሾ መጠናቸው ተሰልቶ ኢኮኖሚክ ዲቨሎፕመንት ይሰላል። ከዚህም ደግሞ ከፍ ሲል ያቺ አንድ ሀገር ሀብታም ሆና ዜጎቿን አንቀባራ እያኖረች ግን ለወደፊት ጀነሬሽኗ ለምሳሌ አረብ ሀገራት ኢኮኖሚያቸው ቤዝድ ያደረገው አሁን ላይ እየወጡ ነው ከዛ እንጂ በነዳጅ ነው። ነዳጅ ፌል ካደረገ በአንዴ ነው ኢኮኖሚያቸው የሚንኮታኮተው። የእነሱ አይነት ኢኮኖሚክ ዲቨሎፕመንት በደንብ አለ። ሰስተኔብል ነው ለማለት ግን ያስቸግራል። አሁን ላይ እየወጡ ነው እነሱም ወደ ሰስተኔብል እየገቡ ነው። እነሱም ግን የወደፊት ጀኔሬሽናችን ምን ያክል እርግጠኛ ነው እኛ ባካበት ነው ሀብት እኛ ባለን እንትን በሚለው እሱ ደግሞ ሰስተኔብል ዴቨሎፕመንት ይባላል። እነዚህን ሀሳቦች ያካተተ ነው። ከዛ ዓለም አቀፋዊ የሆኑ ተቋሞች አሉ ከገንዘብ ጋር የተያዙ እነ አይኤምኤፍ፣ እነ ወርልድ ትሬድ ኦርጋናይዜሽን፣ እነ ወርልድ ባንክ ምንድን ናቸው? ማን አቋቋማቸው? ምንድን ነው ስራቸው? የሚለውን ነገር መመልከት አለባችሁ። 11ኛ ክፍል
እንትን ነው ስፔሻሊ ይሄ ኦልድ ካሪክለሙ አፍሪካ ፎከስድ ነው እና 11ኛ ክፍል ለእናንተ በዚህ ዓመት እንትን ለሚለው ብዙ እንቆይበት እንትን አይደለም። 11ኛ ክፍል አዝማቻ ሳንቆይበትም እዚህ ጋር ካውንተር ማፕ ጥያቄዎች አሉ። ሲ የካውንተር ጥያቄዎች የት ሄዱ እንዳትሉ እዚህ ጋር መተው ነው እንጂ አልጠፉም። የካውንተር ማፕ ጥያቄዎች በእናንተ ዓመት ግን ኮመን ስለተባለ ሙሉ በሙሉ አይኖርም ብዬ መናገር አልችልም። ምክንያቱም የሚወጡት ስለማይታወቅ እንግዲህ አውጭው አካል ተናግረዋል። ኮመኖቹን ብቻ ነው የምንወጣ ብለዋል። ሶ 11ኛ ክፍል ስለ አፍሪካ ፎከስድ ሆኖ የሚያወራ ቶፒክ ስለሆነ 11ኛ ክፍልን ጊዜ ያላችሁ ልጆች ቀለማችሁ ከበር ያደረጋችሁ ልጆች ካላችሁ በደንብ ብታዩት ደስ ይለኛል። በአንጻሩ ደግሞ ገና ለመጨረስ የምትዋከቡ ካላችሁ ግን ኮመን ብለው በወጡ ቻፕተሮች መሰረት ብትሄዱ አሪፍ ነው ማለት ነው። እና 12ኛ ክፍልን ስንመለከት ስለ ጂኦግራፊ ቤዝድ አድርጎ ነው የሚያወራው። ስፔሻሊ ጂኦግራፊ ላይ ሁለት አይነት አፕሮቾች አሉ። ኳንቲታቲቭ እና ኳሊታቲቭ አፕሮቾች ምን ይመስላሉ የሚለውን በደንብ ብትረዱ። ጂኦግራፊ ላይ ያሉ ሪሰርቾች ምን ይመስላሉ? ጂኦግራፊ ሪሰርቾች ምን ይመስላሉ? ጂኦግራፊ ላይ ያሉ ሪሰርቾች ምን ይመስላሉ? የሪሰርች ሜትድ እና ሜቶዶሎጂ የሚባል ነገር አለ። ልዩነቱ ምንድን ነው? እነዚህ ነገሮች ከግምት ውስጥ ብታስገቡ ደስ ይለኛል። ጂኦግራፊ ሪሰርች ምንድን ነው? የጂኦግራፊ ሪሰርች ላይ ደግሞ ሜትድ አለ፣ ሜቶዶሎጂ የሚባል ነገር አለ። የጂኦግራፊ ሪሰርች ለምን ይጠቅማል? የጂኦግራፊ ሪሰርች የዘር ኳንቲታቲቭ ሳይድ እና ኳሊታቲቭ ሳይድ ሲሰላ ምን ይመስላል የሚለውን ነገር ታረዱ። ወደ ቻፕተር 2 ስንገባ ፖፑሌሽን ላይ ነው የሚያተኩረው። አሁንም ከ10ኛ ክፍል እና ከ9ኛ ክፍሉ ጋር ተመሳሳይ ነው። ይሄ ወደ 12ኛ ክፍል ዩኒት 3 ኦልድ ነው ወይ አሁን ላይ ያየ ነው። ከአዲሱ ጋር ተመሳሳይነት አለው በብዛት። ይህ ከተፈጥሮ ሀብት ጋር ቅድም ሪቪዥን ፕሮግራም ላይ ያየ ነው ሶሪ ኢትዮጵያ ውስጥ በተለይ ኢትዮጵያ ጂኦግራፊ ላይ በደንብ ፎከስ ያደረገ ነው 12ኛ ክፍል ላይ ያለው ይሄ ቻፕተር። የተፈጥሮ ሀብቶች፣ ናቹራል ሪሶርስ፣ የኢትዮጵያ ወንዞች፣ የኢትዮጵያ ቬጂቴሽን እና ዋይልድ አኒማል የሚሉ ቶፒኮች አሉና እነሱ ላይም በየአመቱ ጥያቄዎች ይወጣሉና በጀኔራል ጂኦሎጂ የሚሰሩ ናቸው አብዛኞቹ። ግን ደግሞ ትንሽ ብታነቧቸው ሳትረሱ ያስታወሳችሁ ለመስራት ያስችሏቸዋል። እና የኢትዮጵያ ወንዞች፣ ድሬኔጅ ሲስተም ኢትዮጵያ ምናምን የሚሉት ሀሳቦች አሉ። ናሽናል ፓርኮች የሚሉ ሀሳቦች እንደምታዩት በዛ ያለ ጥያቄ ወጥተውባቸዋል። ፕሊስ ትኩረት ይፈልጋሉ። አሁንም 12ኛ ክፍል ኒው ካሪክለም ላይ ስንመጣ ፖፑሌሽን ቲዎሪዎች አሉ። የፖፑሌሽን ቲዎሪዎች ደግሞ አለው በጣም የትኩረት ቦታ ነው። የፖፑሌሽን ቲዎሪዎች እነ ማልቱዥያን እና እነ ኒዮ ማልቱዥያን እነ አንቲ ማልቱዥያን እነ ማርግዚን ቦዘሩፒያን እንግዲህ ሳነብ አሳስቻለሁ። ሌሎችም ቴዎሪዎች አሉ። ከዚህ ጋር በያያዙም ጀስት ጂኦግራፊ ላይ ያሉ ቴዎሪዎች አሉ። እነ ፖሲቢሊዝም ምናምን አይነት ቴዎሪዎች አሉ። እነሱ ቴዎሪዎችም እያንዳንዳቸው ምንድነው ሀሳባቸው የሚለውን ጠቅላላ አድርጋችሁ ብትረዷቸው ብዬ አስባለሁ። የአንድ አካባቢ ፖፑሌሽን ግሮዝ ሬት እድገቱ ምን ይመስላል? እድገቱ እንዴት ነው የሚሰላ? የሆኑ አካባቢ ቦታዎች እድገትስ ስፔሻሊ ኢትዮጵያ ምን ይመስላል የሚለውንም ብትረዱት እና ቅድም ካየናቸው ጋር ማች የሚያደርግ ሀሳብ አለ። ከተማ ላይ እና ገጠር ላይ ያለ የህዝብ አሰፋፈር ሁኔታ ፖፑሌሽን ቲዎሪ በደንብ አለ፣ በየአመቱ አለ። ዜን ግሬድ 12 ዩኒት 5 ላይ ያለው ቶፒክ ከግሬድ 10 ጋር በደንብ ማች ያደርጋል።
ይህ ቻፕተር ቅድም ካየነው ከ10ኛ ክፍሉ ኢኮኖሚክ ዴቨሎፕመንት ከሚለው ጋር በደንብ ማች ያደርጋል። ተርሞች አሉ፣ ፖቨሪቲ እና ኢንካም ኢኒኳሊቲ። ኢትዮጵያ ውስጥ ያለውና ሌሎች ዓለማት ላይ ያለው ኢንካም ኢኒኳሊቲ ምን ይመስላል? ፕላኖች አሉ፣ ጎሎች አሉ፣ የዴቨሎፕመንት ጎል እና ፕላኖች አሉ። እነሱን ምን እንደሚመስሉ ብትይዙ አሪፍ ነው። ከዛ አሁን ያየነው ኦልዱ ላይ የነበሩ ቶፒኮች ናቸው። ያው ከአዲሱ ጋር ማች ያደርጋሉ በሚል ነው ያነሳናቸው። የመጨረሻው 12ኛ ክፍል አዲሱ ካሪክለም በጣም የትኩረት የሚባሉ ቦታዎች ከቻፕተር ዋን ላይ ሙሉ በሙሉ ጂኦሎጂካል ታይም ስኬል ነው። 10ኛ ክፍል ኦልድ ካሪክለም መጽሐፍ ጋር በጣም ተመሳሳይ አንድ አይነት ነው ማለት ይቻላል። እነዚህ ጂኦሎጂካል ታይም ስኬል የሚባሉት ምን ይመስላሉ የሚለው መረዳት፣ ከዛ ሲቀጥል ደግሞ ኢንዶጀኒክ እና ኤዞጀኒክ ፎርሶች ምን ይመስላሉ፣ ቲዎሪዎች አሉ አይደለ? የፕሌት ቴክቶኒክስ ቲዎሪዎች አሉ። እነሱን ቲዎሪዎች በደንብ አድርጎ መረዳት ያስፈልጋል። ወደ ዩኒት ስንመጣ ክላይሜት ቼንጅ ነው። ክላይሜት ክላሲፊኬሽን እና ክላይሜት ቼንጅ ነው። ይሄ ሲምፕል ነው። ከታች ያለውን ላነበበ ተማሪ በጣም ቀላል ነው። ከዛ ስለ ኢኮኖሚክ ዴቨሎፕመንት እና ስለ ሪሶርስ ሬኒዌብል አንድ ሬኒዌብል እያለ የሚያስረዳ ቶፒክ ካለ ይህም በጣም ሲምፕል ነው። 12ኛ ክፍል ዩኒት 4 ላይ ስንመጣ ደግሞ የምናገኘው ራሱን የቻለ ተያያዥነት ያለው ከእንትን ጋር ይገናኛል። ይሄም ከፖፑሌሽን ጋር ይገናኛል፣ ግን እንደ 10ኛ ክፍሉ ዋይድ አይደለም እና ፖሊሲ ላይ እያተኮረ ነው። ፖሊሲ የፖፑሌሽን ፖሊሲ እንዴት ከዴቨሎፕመንት ጋር ያለው ግንኙነት ምን ይመስላል የሚለው የሚያነሳ ቶፒክ ነው። ኦልሬዲ 12ኛ ክፍል ኒው ካሪኩለም ቻፕተር ዋን ነው በደንብ ፎከስ የሚፈልግ፣ ግን 10ኛ ክፍል ምናምንን በደንብ አድርጎ ለተረዳ ተማሪ 9ና 10 በደንብ አድርጎ ላነበበ ተማሪ ነው እያልኳቸው ያለው እንጂ 12ኛ ክፍልም ትኩረት አይፈልግም እያልኩ አይደለም። 12ኛ ክፍል ትኩረት አይፈልግም እያልኩ አይደለም። እና በዚህ መልኩ አንብቡ። አሁን የጠቀስኳቸው ቦታዎች አሉ። ከነዚህ ቦታዎች እኔ ሊስት ብታወጡ ከነዚህ ቦታዎች እኔ የትኛው ቦታ ይቀረኛል፣ የትኛው ቦታ ሊስት ጥሩ ነኝ ብላችሁ ራሳችሁን እንድትገመግሙ ያስችላችኋል ብዬ አስባለሁ። ቀጣይ ደግሞ ቅድም የነገርኳችሁን ስፔሻሊ ካልኩሌሽን ቤዝድ የሆኑ ቦታዎችን ይዤላችሁ መለሳለሁ። ቴንክ ዩ ሶ ማች።